የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በአገሪቱ እንዲቆዩ የሚያስችላቸውን የሕግ ከለላ ስረዛ ውድቅ አደረገ። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። አሜሪካን ሀገር ለምትገኙ ኢትዮጵያውያን አስደሳች መልካም ዜና አለን። በተለይ በትላንትናው ዕለት የተነገረው ይኸው መረጃ ብዙዎችን አስደስቷል። በመልካም ዜናነቱም በርካቶች የተቀባበሉት ነበረ። ጉዳዩ ምንድነው? ዝርዝር አድርገን እንመልሰዋለን፣ ወደ እናንተ እናደርሰዋለን። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ አብሮነታችሁ እንዲቀጥል ጋብዘናል። ወደ ጉዳዩ አለፍን። የአሜሪካ ፍርድ ቤት 5000 ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችላቸውን የሕግ ከለላ ስረዛም ውድቅ አድርጓል። ቀደም ሲል ሲገመትና ሲጠበቅ እንደነበረው በተለይ ዳኞችን የከፋፈለው በተለያየ ጎራ የለያየው ይሄው በአሜሪካን ሀገር የሚገኙ ኢትዮጵያውያን ወደ ሀገራቸው እንዲመለሱ የሚለው ጉዳይ ነበረ። የአሜሪካ ፌዴራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሺዎች የሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅዶት የነበረው የጊዜያዊ የሕግ ከለላ TPS ስረዛም ውድቅ አድርገዋል። ፍርድ ቤቱ በሰጠው ውሳኔ አስተዳደሩ ከለላውን ለመሰረዝ ያቀረበው ምክንያት በቂ ሕጋዊ መሰረት የሌለውና በኢትዮጵያ ያለውን ወቅታዊ ሁኔታ ያላገናዘበ መሆኑን ገልጿል። ይህም ውሳኔ በአሜሪካ የሚኖሩ ከለላው ተጠቃሚ የሚያደርጋቸው 5000 ያህል ኢትዮጵያውያን በአገሪቱ በሕጋዊ መንገድ መቆየታቸውንና ስራቸውን መቀጠል እንዲችሉም የሚያስችል ነው ተብሎለታል። ይህ በርካታ ኢትዮጵያውያንን ያስደሰተ ትልቅ ውሳኔ ነው። አሁን ኢትዮጵያ ውስጥ ካለው ሁኔታ አንጻር አሜሪካን ሀገር ያሉ ኢትዮጵያውያን ወደ ሀገራችን እንመለስ ሲሆን የሚል ስጋት ነበሩባቸው። የፍትህ ሚኒስቴር ቀደም ሲል በኢትዮጵያ የነበረው ግጭትና አስቸጋሪ ሁኔታ መሻሻል አሳይቷል በሚል ከለላውን ለማንሳት ቢሞክርም ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በአገሪቱ ያለውን ተጨባጭ ጸጥታና የሰብአዊ ሁኔታ በሚገባ አልመረመረም ሲሉም ተችተዋል። ውሳኔው ለሰብአዊ መብት ተሟጋቾች፣ ለኢሚግሬሽን ጠበቆች፣ ፍርዱ በስጋት ላይ ለነበሩ ቤተሰቦች ትልቅ እፎይታ እየሰጠ ነው ተብሏል። በኢትዮጵያ አሁንም በተለያዩ አካባቢዎች ያለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አለመኖሩን ፍርድ ቤቱ መቀበሉን ነው ዘገባዎች የጠቆሙት። በዚህ መሰረት እነዚህ 5000 ኢትዮጵያውያን እስከሚቀጥለው የፖሊስ ግምገማ ድረስ በአሜሪካ የመኖር የመስራት መብታቸው ተከብሮ እንደሚቆይ ተገልጿል። በተለይ ይህ የፍትህ ድልድል 5000 ኢትዮጵያውያን ከአሜሪካ ስደት የታደገው የፍርድ ቤት ውሳኔ ምን ይመስላል የሚለውን በዝርዝር እንመልከተው። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንና ቤተሰቦቻቸው ላለፉት ወራት በከፍተኛ ስጋትና ጭንቀት ውስጥ ቆይተዋል። ለዚህ ደግሞ ዋነኛው ምክንያት የሀገሪቱ አስተዳደር ለኢትዮጵያውያን ተሰጥቶ የነበረው የጊዜያዊ የሕግ ከለላ ወይም ደግሞ TPS ቴምፖራሪ ፕሮቴክትድ ስታተስ ለመሰረዝ መወሰኑ ነበረ። ሆኖም ግን ሰሞኑን ከአሜሪካ ፌዴራል ፍርድ ቤት የተሰማው ዜና ለብዙዎች የደስታና የሳቅ ምንጭ ሆኗል። ትልቅ እፎይታ ሆኗል። ፍርድ ቤቱ የአስተዳደሩን የስረዛ ውሳኔ ውድቅ በማድረግ 5000 ያህል ኢትዮጵያውያን በሰላም መኖርና መስራት እንደሚችሉ ይፋ አድርጓል። የውሳኔው ዝርዝር ሁኔታን በተመለከተም እንደሚከተለው ወደ እናንተ ይደርሳል። የአሜሪካ ፌዴራል ዳኛ በሰጡት ታሪካዊ ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ ተግባራዊ ሊያደርግ የነበረው የTPS ስረዛ በቂ ሕጋዊ መሰረት የሌለው መሆኑን አረጋግጠዋል። ዳኛው ውሳኔያቸውን ሲያብራሩ የአሜሪካ የፍትህ ሚኒስትርም ሆነ የሚመለከታቸው የመንግስት አካላት ከለላውን ለማንሳት ያቀረቡት ምክንያት በኢትዮጵያ ያለውን ተጨባጭ ሁኔታ ያላገናዘበ መሆኑን ገልጸዋል። አስተዳደሩ ቀደም ሲል በኢትዮጵያ የነበረው ግጭትና አስቸጋሪ ሁኔታ መሻሻል አሳይቷል። ስለዚህ ዜጎች ወደ ሀገራቸው መመለስ ይችላሉ፣ ኢትዮጵያ ሰላም ሆኗል፣ ሄደው ሀገራቸው መኖር ይችላሉ ቢልም መከራከሪያውን ተቀባይነት እንዲያገኝ አላስቻለውም። ሆኖም ዳኛው ይህ መከራከሪያን ውድቅ በማድረግ ውሳኔው ከመተላለፉ በፊት በኢትዮጵያ ያለው የጸጥታ ስጋትና የሰብአዊ ሁኔታ በሚገባ በጽኑ አለመመርመሩን ተችተዋል። TPS ለምን አስፈለገ? በኢትዮጵያ ያለው ሁኔታስ? የጊዜያዊ ሕግ ከለላ TPS የሚሰጠው በአንድ ሀገር ውስጥ ጦርነት፣ የተፈጥሮ አደጋ ወይም ሌሎች አስገዳጅ ሁኔታዎች ሲከሰቱና ዜጎች ወደ ሀገራቸው መመለስ
አደገኛ በሚሆንባቸው ጊዜ መሆኑ ይታወቃል። ኢትዮጵያ ባለፉት ጥቂት ዓመታት ውስጥ ካሳለፈችው የሰሜን ጦርነት በተጨማሪ አሁንም በተለያየ የአገሪቱ አካባቢዎች የሚስተዋሉ አለመረጋጋቶችና የጸጥታ ችግሮች ዜጎች በነፃነት ተመልሰው እንዲኖሩ እንደማይፈቅድ ፍርድ ቤቱ ተገንዝቧል። ይህ የፍርድ ቤት ውሳኔ የሚያሳየው በአሜሪካ የፍትህ ስርዓት ውስጥ የፖለቲካ ውሳኔዎች በሰብአዊነትና በተጨባጭ መረጃዎች ሊታረሙ እንደሚችሉ ነው። ለዚህም የአሜሪካን ትልቅ ውሳኔ ወይም የፍርድ ቤቶችን ውሳኔ አለማድነቅ አይቻልም። ትክክለኛው ዲሞክራሲያዊ ሰብአዊ መብት የሚከበርበት ዲሞክራሲ ያለበት ታላቅ ሀገር ስለመሆኗ ማሳያው አንዱ ይሄ ነው። ይህ ውሳኔ በቀጥታ 5000 ያህል ኢትዮጵያውያንን የሚመለከት ነው። እነዚህ ግለሰቦች በአሜሪካ በሕጋዊ መንገድ የመኖር መብታቸው ተረጋግጧል። በዚህ የፍርድ ቤት ውሳኔ የሥራ ፈቃዳቸውን ማደስና በሰላም መስራት ይችላሉ። በስደት ምክንያት ተለያይተው ለነበሩ ቤተሰቦች መረጋጋትን ሰጥቷል። እስከሚቀጥለው የፖሊሲ ግምገማ ድረስ ካለምንም የስደት ስጋት እንዲቆዩ ያስችላቸዋል። የሰብአዊ መብት ተሟጋቾች ምላሽ። የኢሚግሬሽን ጠበቆችና የሰብአዊ መብት ተሟጋቾች ውሳኔውን በደስታ ተቀብለውታል። ብዙዎቹ እንደሚሉት ይህ ውሳኔ የሕግ የበላይነት፣ የሰው ልጅ ደህንነት ቅድሚያ የሰጠ ነው ብለዋል። ኢትዮጵያውያን ወደ ሀገራቸው ቢመለሱ ሊገጥማቸው ይችል የነበረው አደጋ ግምት ውስጥ በማስገባት ፍርድ ቤቱ የወሰነውን እርምጃ በብዙ ሺዎች የሚቆጠሩ ሰዎች ሕይወት የታደገ መሆኑ ተገልጿል። ወደፊት ምን ይጠበቃል? ምንም እንኳ የፍርድ ቤቱ ውሳኔ ለጊዜው ትልቅ እፎይታ ቢሆንም የቲፒኤስ ሁኔታም ሁልጊዜ በየጊዜው የሚገመገም የፖሊሲ ጉዳይ ነው። የአሜሪካ መንግስት በቀጣይነት በኢትዮጵያ ያለውን ሁኔታ መከታተሉን ይቀጥላል። ይሁን እንጂ አሁን በተሰጠው ውሳኔ መሰረት የኢትዮጵያን መብት እስከሚቀጥለው የፖሊሲ ግምገማ ድረስ የተጠበቀ ይሆናል። እንደ ማጠቃለያም ውድ የቻናላችን ቤተሰቦች ይህንን ጉዳይ እናጋራችሁ። ለበርካታ ኢትዮጵያውያን እፎይታን ከሰጠው ብዙዎችን እፎይ ካስባለው ውሳኔ ጀርባ የአሜሪካ ታላቅ ዲሞክራሲ ወይም ደግሞ የፍርድ ቤት ውሳኔ አሰጣጥን አለማድነቅ አይቻልም። ከሰብአዊ መብት ባለሙያዎች እስከ ታላላቅ መድረክ ላይ የተደነቀ በርካታ ኢትዮጵያውያንን ወደ ሀገራቸው ከመመለስ አሁን አገራቸው ተመልሰው ሊገጥማቸው ከሚችለው ጉዳይ የታደገ ነው። በአጠቃላይ ይህ የፌዴራል ፍርድ ቤት ውሳኔ በዲፕሎማሲና በሕጋዊ መንገድ ሊደረጉ የሚችሉ ትግሎችን ውጤታቸው ፍሬያማ መሆኑን ያሳያል። እንዲህ ባለ መልኩ ታግሎ ትልቅ ስርዓትን ወይም ደግሞ ፍትሐዊ መብትን ማግኘት እንደሚቻል ነው በአሜሪካ የሚኖሩ ኢትዮጵያውያን ማህበረሰብ አባላት በጋራ በመቆም ድምፃቸውን ሲያሰሙ መቆየታቸው ለዚህ ስኬት የራሱ አስተዋጽኦ እንዳለው ይታመናል። በኢትዮጵያም ዘላቂ ሰላም እስኪሰፍን ድረስ እንዲህ አይነት የሕግ ከለላዎች ለዜጎች ደህንነት ወሳኝ ሚና ይጫወታሉ፣ እየተጫወቱም ይቀጥላሉ ተብሎ ይታሰባል። እናም ኢትዮጵያውያን አሁን እፎይታ ላይ ናቸው። ከወራት በፊት በርካቶች ስጋት ላይ ነበሩ። ምናልባትም ከቀናት በኋላ ወደ ሀገራችን እንላካለን፣ ሀገራችን እንመለሳለን የሚል ነበረ። ሰርተው የሚኖሩባት፣ ሀብት ያፈሩባት፣ በሕይወታቸው ደስተኛ ሆነው የሚኖሩባት አሜሪካን ሀገር ዛሬም ልትቀበላቸው ነው። በአሜሪካ ኑሯቸውን ሊቀጥሉ ነው። ስራቸውን፣ የሥራ ፈቃዳቸውን ሊያድሱ ነው። አሜሪካ የተደላደለ ኑሯቸው ሊቀጥል ነው። ለመላ ኢትዮጵያውያን አሜሪካን ሀገር ለምትገኙ እንኳን ደስ አላችሁ። መረጃውን እንዲህ አደረስናችሁ። ውድ የቻናላችን ቤተሰቦች አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እንገናኛለን። መልካም ጊዜ